ሁላችሁም ግን የደስታ ምንጭ ነው ብላችሁ የምታስቡት ሰው የሐዘናችሁ ምንጭ ነው። እርስ በርስ ነው የተገዳደሩት። ወንድሙ ቤተሰብ እርስ በርስ ነው የተገዳደሩት። ያኔ እሱ ነው የሞተው። በርግጥ ግን በቃ እናት እንዴት ነው የምትቀበለው? ባለ እንዴትስ ነው የምትችለው? ይሄን ይመስል እናትማ መከረኛ እናትማ አለች። መከረኛ እናትማ ዘላለም ሀቤት ሻዘን ይግባ የተባለች መከረኛ እናትማ አለች። ትረዳለች። መከረኛ ናታ። እንዲሁ ፊትሽን ነጭ እንዲሁ በሐዘን ተሰቃይ የተባለች እናትማ ትረዳለች። በቃ ለው መለየት የኛ ናፍቆት አንገብግቧቸው ደግሞ እዚሁ ተገዳድለን አረ የገደለው እሺ ገደለው። ፖለቲካ አይደለም። እኔ አላውቅም። ፖለቲካ አይደለም ኤልሲዬ፣ ፖለቲካ አይደለም። ፖለቲካ አይመስለኝም። የኛ ታውቂ ኢትዮጵያን እኮ አስቸጋሪ ነው። ሁላችንም እልህኛ ስለሆነ ደግሞ ወንድ ለወንድ ታውቂያለሽ፣ ከባድ ነው፣ አስቸጋሪ ነው። እንዴት አመሻችሁ? እግዚአብሔር ይመስገን ሰላም ነው። እንዴት አመሻሽ? ኧረ ባለው ውሸት ነው። ኢና ሊላሂ ወኢና ኢለይሂ ራጂዑን። የወንድማችን ቴዲ መሞት በጣም ነው የሚያሳዝነው። እንግዲህ እስኪ አብረን አንዳንድ የሚያውቁት ልጆች የተናገሩት ምናምን እኔ እንጃ ወላሂ በጣም ነው የሚያሳዝነው። አላህ እናቱን ሰው ብሪስጣት ሰው በገዛ ራሱ ሰው እንደዚህ መደረግ። እስኪ ወደ ኮመንት እንሂድ። ተመልከቱ የፖስተችው ሊዝጋም እንዳለች። አዎ በበረሃው ነው የገደሉት። ለኔ የተመለሰልኝ በጩቤ ተወግቶ ነው አሉኝ አለች ከላንዷ ጠይቃ። ከዛ ቪዲዮን የፖስተችው ደግሞ አዎ በበረሃው ተገደሉት አለች። ይሄው ገደሉት ነው እንዳለ ገደሉት ነው። ወደ ራሱ ቤተሰብ ደግሞ ወደ ፖስቱት እንሄድ ማለት ነው። ይሄን አሳልፍና ወረታችን እንሄድና ወደ ፖስቱት እንሄድ። ቆይ ድምጹን በዜሮ አልጋሻ ድምጹን እንዳይገባብኝ ቀንድ አለ እዚህ ሳይንቋል። ይቺ መሲ ነች እንግዲህ መሲ የብሬክስ ሚስት ነች ይቺ ማለት ነው የፖስተችው። ይቺን እኔ እዚህ ጋር አለቀስኩት። ምን አለ ራሱን ቢተካ እንደኔ ቢወልድ ኖሮ። ተመልከቱ ኮሜንት። ከዚህም በላይ ደግሞ አሁንም ማሰማችኋለሁ። ወደዛ እንሂድና እንስማ። ቆይ ድምጽ ልቀንስና እንሂድ። እዚህ ጋር አንብቡ ማለት ነው። እዚህ ጋር አንብቡ። ሳውዲ ያላችሁ የኛ የራያ ወንዶች ግን መቼ ነው የመበስሉት? ሰው እንዴት ሳውዲ ምድር በጩቤ ይወጋል? ለቤተሰቦቻቸው ታስቡ ምናምን ለአኺሪ አንብቡ። እና እንግዲህ በጩቤ ወቅተው ነው የገደሉት በሳውዲ ምድር ማለት ነው። በጣም ያሳዝናል። ሲጀመር ጩቤ ነጋዴዎችም መጠቆም አለባቸው አለች ጄቴ። ልክ ነች፣ ግን ሺኤን እንላለን ከሺኤን ይገዛሉ አለች በኮመንት አንዷ። ያዛል ገደው ግን ምን ዋጋ አለው? እሱ ሄደ። በጣም ይዘገናል ወላሂ። ፊቱ የሚያሳዝን ልጅ በቃ ያሳዝናል ፊቱ። በቃ ተፈጥሮ እንኳን አሁን ፊቱ ከተበላሽ ወዲህ ግን እንጃ ምን ጨካኝ እንዳዘዘበት። እስኪ ምን አይነት ጨካኝ እንዳዘዘበት አላውቅም። እንግዲህ አንበበ ኮሜንት በጩቤ ተወግቶ ነው ብቻ እንዳለ በጩቤ ነው ነው የሚሉት። አሁን ደግሞ ሌላ ትክክለኛ መረጃ ቤተሰብ እንደዚህ ያወሩትን ላሰማች ማቴ እሱን በቅርብ የሚያውቁት ተነገዳዩ ማለት ነው። አሁን ወደዛ እንሂድ። ድምጽ ልቀንስና ቆይ አንዴ። በርስ ነው የተገዳደሩት። ወንድሞች ቤተሰብ እርስ በርስ ነው የተገዳደሩት። ያኔ እሱ ነው የሞተው። በርግጥ ግን በቃ ራስ በራሳቸው ነው እርስ በርስ ነው የተገዳደሩት። ወንድሞች ቤተሰብ እርስ በርስ ነው የተገዳደሩት። ያኔ እሱ ነው የሞተው። በርግጥ ግን
በቃ አሁን እናት እንዴት ነው የምትቀበለው? ባለህ እንዴትስ ነው የምትችለው? ይሄን ይመስል እናትማ መከረኛ እናትማ አለች። መከረኛ እናትማ ዘላለም ሀቤትሽ ሐዘን ይግባ የተባለች መከረኛ እናትማ አለች። ትረዳለች። መከረኛ ናት። እንዲሁ ፊትሽን ነጭ እንዲሁ በሀዘን ተሰቃይ የተባለች እናትማ ትረዳለች። በቃ መለየት የእኛ ናፍቆት አንገብግቧቸው ደግሞ እዚሁ ተገዳድለን ገደለው ገደለው። ፖለቲካ አይደለም፣ እኔ አላውቅም። ፖለቲካ አይደለም ኤልሲዬ፣ ፖለቲካ አይደለም። ሳውዲ በገዛ ዘመድ ፖለቲካ አይመስለኝም። የኛ ታውቂ ኢትዮጵያን እኮ አስቸጋሪ ነው። ሁላችንም እልኸኛ ስለሆነ ደግሞ ወንድ ለወንድ ታውቂያለሽ፣ ከባድ ነው፣ አስቸጋሪ ነው። እንዴት አመሻችሁ? እግዚአብሔር ይመስገን ሰላም ነው። እንዴት አመሸሽ? ኧረ ባለ ውሸት ነው በሉኝ። የቴዲ ሞት እኔ ራስ በራሳቸው ነው እርስ በርስ ነው የተገዳደሩት። ወንድሙ ቤተሰብ እርስ በርስ ነው የተገዳደሩት። ያኔ እሱ ነው የሞተው። በርግጥ ግን በቃ አሁን እናት እንዴት ነው የምትቀበለው? ባለህ እንዴትስ ነው የምትችለው? ይሄን ይመስል እናትማ መከረኛ እናትማ አለች። መከረኛ እናትማ ዘላለም ሀቤትሽ ሐዘን ይግባ የተባለች መከረኛ እናትማ አለች። ትረዳለች። መከረኛ ናት። እንዲሁ ፊትሽን ነጭ እንዲሁ በሀዘን ተሰቃይ የተባለች እናትማ ትረዳለች። በቃ መለየት የእኛ ናፍቆት አንገብግቧቸው ደግሞ እዚሁ ተገዳድለን ገደለው ገደለው። እንግዲህ እንዳያችሁት ነው። ወደ ቀጣይ ደግሞ ላሳያችሁ። ብቻ በጣም ልብ ይነካል። በጣም ልብ ይነካል። በጣም ያሳዝናል። ወላሂ በሰው ሀገር እርስ በርሳችን ልንዋደድ፣ ልንከባበር፣ ልንተዛዘን ሲገባን የእርስ በርሳችን የሀገራችን ልጅ መግደል፣ እርስ በርሳችን በቃ ውሻ ተባላን። እኔ ጥሩ ልወልተው ስትሉ ደግሞ ያለ አንድ ነገር አንድ ሰው ሊገላችሁ ይመጣል። መቼም አንድ ሰው ያለ አንድ ነገር ሰው መጥቶ ሲሰድበው፣ ሰው መጥቶ ክብሩን ሲነካ ዝም አይልም። ምንም ጥሩ ብትሆኑ እናንተ ሌላ ተቃራኒው መጥፎ ከሆነ ሰላም አታገኙም። ማንም ሰው በክብሩ ስለማይደራደር የዛን ሰዓት ነው እንግዲህ እንደዛ አይነት ነገር የሚፈጠረው። ብቻ በጣም ከባድ ነው ወላሂ። ወይኔ እናሂቱ እኔ እንጃ። እኔ እንደው ከሰማማት በላይ በቃ የእናሂቱ ስሜት እኔ በጣም ነው የተሰማኝ። በቃ ማለት እናሂቱ ይህን የመሰል ልጇን በጣም እንደሚሰማ ደግሞ ቲክታክ ላይ ሲያወሩ እንደሰማው ከሆነ በጣም የደሃ ልጅ ነው። በእርግጥ እሱ ከአሁን በፊትም ተናግሯል እና በጣም የድሃ ልጅ እንደሆነ እናቱን እንደሚረዳ እና እሱ የቤት ኃላፊነት እንዳለበት ሲያወራ ሰምቻለሁ። ግን በቃ አሁን ደግሞ ሲያወሩ እንደዚህ የሚያውቋት ምናምን በቃ እሱ እንደ ሴት ልጅ እንደሚጠይቃት እንደሚረዳት ምናምን ነገር ሰሙ። አያልኩኝ እንደው ጥሩ ሰው ቶሎ ነው የሚሞተው። ለእናትና ለአባቱ አይን የሆነ ሰው በቃ እናትና አባቱ ተስፋቸው የሆነ ሰው እንደው በቃ ለሚስቱም ለሰው ሁሉ ጥሩ የሆነ ሰው እድሜው እንደው አጭር ነው ወላሂ።